እንኳን አደረሳችሁ። ልደትን በልደት ሚዲያ የምናቀርብላችሁ ይሆናል። ዛሬ ከታላላቅ ሊቃውንት ጋር አብሬ እገኛለሁኝ። ልደት ሚዲያን ሰብስክራይብ አድርጉ። የዛሬው መርሃ ግብር ለየት ያለ ነውና ልደትን በልደት ሚዲያ አብረን እንድናከብር እንጠይቃለን። የተወደዳችሁ ክቡራን መምህራን እንኳን ደህና መጣችሁ ወደ ልደት ሚዲያ። እንግዲህ ልደትን ስናከብር የእመቤታችን ልደት እስኪ እንደው አሁን ለዓለም ምን ብለን ልንናገር እንችላለን? እንደው ከቤተክርስቲያን አስተምሮ አንፃር ስለ እመቤታችን ልደት እንደው አጠር አድርገው እስኪ እንገሩኝ። ልደት ማለት ባጭሩ ከጠባብ ወደ ሰፊ ከብርሃን ደግሞ ከጨለማ ወደ ብርሃን የመጣንበት ነው። ይህንን አይዛብ የሚያከብሩት ነበር። በሬ እያረዱ ፍሪዳ እየጣሉ በሰፊ ያከብሩት ነበር አይዛብ። የኛ አከባበር ግን ከዛ ለየት ይላል። ለየት የሚያደርገው ምንድነው? እኛ የምናከብረው በመንፈሳዊ ህይወት ነው። መንፈሳዊ ህይወት ማለት የምናከብረው ቤተክርስቲያን በመሄድ አጠቃላይ አክብሮታችን ቤተክርስቲያን ነው። ትምህርት በመማር ስጋው ደግሞ በመቀበል በዚህ ነው የምናከብረው ማለት ነው። እንግዲህ ወደ ልደቱ ስንሄድ የእመቤታችን ልደት ዛሬ የምናከብረው ምንድነው? የተወለደችበት ቀን ነው። ብርሃን የተሰጠበት መሰረት የተጣለበት የድነታችን መሰረት የቤተክርስቲያን መሰረት የድነታችን መሰረት የተጣለበት ታላቅ ዕለት ነው ማለት ነው ዛሬ ባጭሩ ስናየው ማለት ነው። ስለዚህ ለምን ደብረ ሊባኖስ ተወለደች የሚለውን አይተን እና ደግሞ ለምን ንፍሮ ይጣዳል? ዛሬ አሁን በሀገራችን በአካባቢያችን በከተማው በገጠሩ ንፍሮ ይጣዳል። በየደጁ ቤት አይጣልም፣ ዳሬ ነው የሚጣለው። ስለዚህ በደብረ ሊባኖስ ለምን ተወለደች ስንል ባጭሩ እመቤታችን በባህና በማህፀኗ ውስጥ ሳለ ብዙ ገቢረ ተአምራት አድርጋለች። ታምሩ ምንድነው? ያጎቷ ልጅ ሳምናስ ይባላል። ይህ ሰው ሞቶ ስታለቅስ ጥላዋ አረፈበት። ስታርፍበት አፍፍ ብሎ ተነስቶ አመስግኗታል። አይሁድ ምቀኞች ናቸውና አይ በማህፀን ሳለች ይህ ሁሉ ታምር ካደረገች በኋላ ምን አይነት ታምር ታደርግ ይሆን ብለው አይሁድ ምቀኞች ናቸውና ኑ ንገረው ኑ በደንጋይ ወግረን በሳት አቃጥለን እንግደላቸው ብለው ሲመክሩ መልአኩ ተነስና ወደ ደብረ ሊባኖስ ይዛት ሂድ ብሎ በደብረ ሊባኖስ ተወልዳለች። ለምን በደብረ ሊባኖስ ተወለደች ስንል ትንቢቱ ምሳሌው ሊፈጸም ነው። ትንቢት እነ ሰሎሞን ነቢያት ተናግረውለታል። ለክርስቶስ ተናግሯል። ለቤተ ክርስቲያን ተናግሯል። ክርስቶስ እንደሚወለድ እመቤታችን እንደምትወለድ ከጥሩ ዘር እንደምትወለድ ነቢያት ተናግሯል። ከነቢያት አንዱ ቅዱስ ሰሎሞን መኃልየ መኃልይ ምዕራፍ 4 ከቁጥር 3 ላይ ስትመለከቱ ኩለንታኪ ሰናይት እንታቤ እነሆ መራት ሆይ ነይ ወደኔ እያለ ያመሰግናታል። አልብኪ ነውር ወይም እንትኒ ላይሌኪ ነውርም ነቀፋም የለብሽም ነይ ይላል። ኒም ሊባኖስ መራት ኒም ሊባኖስ መራት ሆይ ከሊባኖስ ነይ መራት ሆይ ከሊባኖስ ነይ ከደጋ ነይ እያለ ሰሎሞን በመኃልየ መኃልይ አመስግኗታል ማለት። ስለዚህ ይህ ይፈጸም ዘንድ በደብረ ሊባኖስ ተወልዳለሽ ማለት ነው። ስለዚህ ለምን ንፍሮ ይጣዳል ወደሚለው ስንሄድ ንፍሮ የሚጣደው ምክንያት እንግዲህ ሐናና ኢያቄም መልአኩ ባዘዛቸው መሰረት ወደ ደብረ ሊባኖስ ሄደዋል። ሲሄዱ ግን ምንም ነገር የያዙት ነገር የለም። በሬ አልያዙም፣ ዱቄት አልያዙም፣ ምንም ነገር አልያዙም። ለምን ንፍሮ ተቀቀለ ስንል ጥሬ ነው። ለመንገድ የሚሆን የሚቀናቸው ምንድነው? ጥሬ ነው። በሬ ቢወስዱ ኖሮ ወይም ላም ቢወስዱ ምን ያስፈልጋቸዋል? ጠባቂ ያስፈልጋቸዋል። ብዙ ነገር ያስፈልጋቸዋል። ዱቄት ቢወስዱ የሚያቦኩበት እቃ ያስፈልጋቸዋል። ብዙ እቃዎችን ያስፈልጓቸዋል። ስለዚህ ይህ ጥሬ ደግሞ በቀላሉ የሚገኝ ስለሆነ ነው። በቀላሉ የሚገኝ ጥሬ ውሃ አምጠን ብረምጣድ ጥለን እዛው የምንቆለው እዛው የምንመገበው ተሎ የሚደርስ ስለሆነ ይህን ጥሬውም ቸኩለው ስለሄዱ ጥሬ ይዘው ሄደው ያን ንፍሮ ቀቅለው ሲበሉ ሰንብተዋል ማለት። ስለዚህ ቤተክርስቲያናችን ሀገራችን ኢትዮጵያም ይህንን መሰረት በማድረግ ይህንን ትውፊት በማድረግ ዛሬ ቤተክርስቲያናችን በገጠርም ሆነ በከተማ ይህንን ንፍሮ እየቀቀሉ ያደርጋሉ ማለት ነውና ትውፊቱ እስከዚህ ድረስ ነው። በጣም ጥሩ ጊዜ ይስጥልን። ሌላው ለመምህራችን የማነሳው እጅግ ደስ በሚል አገላለጽ ገልጸውልናል። የእመቤታችን ልደት ቤት ነው የሚከበረው ወይስ ቤተክርስቲያን ነው የሚከበረው? አንዳንዴ አከባበራችን ላይ በተመለከተ ቅቤ ዛፍ ላይ የሚቀቡ በተለያየ አጉል ባህል የሚሄዱ እንደገና ደግሞ ሌላ ደስታ እውነት ነው የደስታ ቀን ነው፣ ግን ደግሞ ከመንፈሳዊ ይዘቱ ባሻገር ዓለማዊ ይዘቱ የሚመዝንበት እናያለንና ምእመናን እንዴት ያከብሩት? ልደትን ሲያከብሩ የግንቦት ልደታ ይታወቃል። በመላው ዓለም በመላው ኢትዮጵያ ይከበራልና መምህራችን እንዴት ይከበር ይላሉ? እስቲ እሺ እግዚአብሔር ይስጥልኝ።
መኃልየ ምዕራፍ 4 ቁጥር 8 ላይ እንዲህ ይላል ንኢ ሊባኖስ መራት ሙሽራዬ ሆይ ከሊባኖስ ነይ ብሎ ይገልጻታል። እንግዲህ ሙሽራዬ ከሊባኖስ ነይ ብሎ ይገልጻታል። ቅድም እንደተናገርኩት ለሁሉም መቅድም አለውና መቅድሙን እንዲው ከምድሩስ ሊባኖስ ወይ ነይ ማለቱ ምንድነው የሚለውን እንየው። መቅድሙን ካየነው በኋላ ጥያቄው ይገልጽልናል ማለት ነው። ሊባኖስ የተባለችው ምድሪች አስቀድማ የመጀመሪያ ጥንት ስያሜዋ የፊንቂያ ምድር ተብላ ትታወቅ ነበር፣ ወይም የፊንቂያውያን ምድር በመባል ትታወቅ ነበር። ይቺ ሊባኖስ ጠራር ሳብላ ይሏታልና ይቺ ሀገር እንዲህ ብላ ከተጠራች በኋላ ሳብላ ማለት በነገራችን ላይ ነጭ ማለት ነው። ነጭ ለምንድን ነው ነጭ የተባለች ከተባለ ሊባኖስ ተራራው ላይ አብዛኛው ጊዜ በረዶ የማይታጣበትና ነጭ ነገር የበዛበት ነገር እና ከዚህ የተነሳ ነጭ ወይም ሳብላ ተብላ ትጠራለች ማለት ነው። እንግዲህ ከዛ ወዲህ ጀምሮ ሊባኖስ መባል ጠርታለች፣ ወይም ደግሞ በእንግሊዘኛው ሊባኖን ይሉታል። ሊባኖን በማለት ይገልጹታል። እና ከዛ በኋላ እንግዲህ ጀምሮ ያላት ህይወት ምንድነው ሲባል መኃልየ ላይ ሰሎሞን ትንቢቱን ከተናገረለት ጀምሮ ይሄን ትንቢት አስቀድሞ ከመሰከረ በኋላ እስከ ድንግል ማርያም ድረስ ያለው ነገር የተስፋ መንገድ ይባላል። የተስፋ መንገድ እሷን እንዴት አድርገን እናገኛታለን? መቼ ትመጣለች? ነይ እየተባለች ነይ እያሏት ማለት ነው። በዚህ የመጀመሪያው ቤተ መቅደስ የተሰራ ከሊባኖስ በመጣ ዝግባ ነው። ልብ ብላችሁ ነው። ከሊባኖስ በመጣ ዝግባ። ይሄ ዝግባ የማይነቅዝ ነው። የማይነቅዘው እንጨት ወይም ከማይነቅዘው ዝግባ ይሄኛው የመጀመሪያው ቤተ መቅደስ ተሰራበት። ከማትነቅዘው ድንግል ማርያም ደግሞ አማናዊ ጻይ ጽድቅ ኢየሱስ ክርስቶስ ተወለደ ማለት ነው። እንዲህ አድርጎ ይገናኛል ማለት ነው። እና ለዚህ ነው አሁን ከሊባኖስ ነይ ሙሽራዬ ነይ ያለ ሲገልጻት ሚስጥሩ ምንድነው ከተባለ ዝግባው ላይ ነው ያለ። ዛሬም ድረስ ሊባኖን ፍላግ ላይ ምናየው የሊባኖን ባንዲራ ላይ አይታችሁት ከሆነ የዝግባ ምልክት ያለበታል። የዝግባ ነው ባንዲራቸው ላይ ልከኛው ምልክት እንዳደረጉበት ሁሉ አሁንም እነሱ ላይም የዝግባ ምልክት አለ። ስለዚህ ሙሽራዬ ነይ አላት። ሙሽራዬ የተባለች ድንግል ማርያም ናት። የሙሽራ ወጉ በልብስ መጎናጸፍ፣ በወርቅ መዋብና በወርቅ ማጌጥ ነው። የድንግል ማርያምም ቅዱስ ዳዊት ልበ አምላክ ዳዊት ሲገልጻት ይላታል ወትቀውም ንግስት በየማነከ በአልባሰ ወርቅ ጽሑፍት ወህቡርት ብሎ ይገልጻታል ማለት ነው። ስለዚህ በቀኝህ ሙሽራዋ ትቆማለች የወርቅ ልብስን ተጎናጽፋ ይላታል። የወርቅ ልብስ የተባሉ ሕገ እግዚአብሔርን መጠበቋ ነው፣ ንጽህናዋ ነው። ማርያም ሰታቱ ውስጥ ተከርሱ ለአዳም ከመባህሪ ጻዳ ብሎ እንደተናገራት ማለት ነው ቅዱስ ያሬድ። ይሄ ንጽህናዋን ይዛ በአዳም ባህሪ ታበራ ነበረ። በአዳም ባህሪ ይሄ ባህሪዋ መቅድም ነው። የምን መቅድም? ሰለሞን አስቀድሞ ሙሽራዬ ብሎ የተናገረላት ማለት ነው። እንዲህ አድርጎ ይመጣል። አሁንም እንዲህ ድንግል ማርያምንም ለዘለዓለሙ ምልክታችን አድርገን ያስቀመጥናት ምናችን ላይ ነው ከተባለ የልባችን ላይ ነው የሳልናት። ኢትዮጵያውያን ሁሉ ነገራችን ቢመረመር ድንግል ማርያም ትገኛለች። በሁሉ ነገራችን ምናልባት በምግባራን መስራት እንችላለን፣ ግን ማርያም ብሎ ሳይጠራ የሚወር ሰው ግን የለም። ከዚህ የተነሳ ትነገራለች ማለት ነው። እንግዲህ በዚህ ጊዜ ነው ከሊባኖስ ለምን ተወለደች ከተባለ እንዲያውም ዝቅ ብሎ ይላል እምግበ አናብስት ወማድባረ አናምርት ይላታል። ከአንበሶች ማደሪያና ከነምሮች መሰማሪያ ይላል ዝቅ ብሎ። ምንድነው ሲባል አንበሳ የዲያብሎስ ምሳሌ ነው። ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 እንደተናገረው፣ ነብር ደግሞ የኃጢአት ምሳሌ ነው። እንግዲህ ከኃጢአተኞችና ከዲያብሎስ መካከል ሆነሽ ኃጢአት ያላጠቃሽ እናቴ እመቤቴ ነይ ሲላት ነው ማለት ነው። ነይ ወደኔ በኃጢአት ባህር ተዘፍቀናልና ነይ አድኝን ሲላት ነው ማለት ነው። ይኸውልህ ወደ እግዚአብሔር ቤት እንግባ ናሁ ሰማይናሁ በኤፍራታም ድምጹን ሰማ ነው አለ። እንግዲህ በኤፍራታ ድምጹን ሰማ ነው። ቤተክርስቲያን ማለት ትልቁ መሰረቷ ይሄ የምናየው ግንቡን አይደለም። ይሄ የምናየው ይሄ ብሎኬት የተደረደረበት አይደለም። ቤተክርስቲያን ማለት የእግዚአብሔር ጉባኤ፣ የእግዚአብሔር ሰዎች የሚሰበሰቡበት፣ ሁለቱም ወይም ሶስቱም ሆነው የተሰበሰቡበት ያ የእግዚአብሔር ጉባኤ ይባላል። የተሰበሰቡበት የምእመናን ህብረት፣ ከላይ በመላእክት ህብረት፣ ከታች የሰው የደቂቀ አዳም ህብረት፣ ይሄ ቤተክርስቲያን ይባላል። ልናከብረው የሚገባ በቤተክርስቲያን ወይም በሰው ህብረት ላይ መካከል ነው ማለት ነው። እንግዲህ ቤተክርስቲያን ሲባል እኛ የምናየው አሁን ከሀብታም ጋር ሆነን መብላት መቁረስ ዳዎችን ገብተን አይደለም። ክርስቲያን የተባሉትን በሙሉ ሰብስበን ክርስትና የተባለው ነገር በሙሉ አድምቀን አግኝተን የተቸገሩትን አብልተን ከነዚህ ጋር እንዲሁም ሲሆን በፍቅር ማክበር፣ በትንሽ ደቂቃ ደስታ መስጠት። ዛሬ እኮ አንተ እንዴ የዚህ ዓለም ሰዎች እኮ ልደታቸውን ሲያከብሩ ይገርማቸዋል። የሚያከብሩት በኬክ ነው። ኬክ ነው። ኬኩን ቆርሰው ነው የሚያከብሩት። እኛ ድንግል ማርያም ልደት በንፍሮ እናከብራለን። በንፍሮ ስናከብረው ከተባለ ጥያቄውም እዚህ ነው። ከነዳያን ጋር ህብረት ፈጥረን ቤተክርስቲያን ህብረት ፈጥረን ልናከብረው የሚገባ በዓል ነው ማለት ነው።